ቅጣት ወይም ፔናልቲ። ይህ ገጽ ክፍያዎች በሚዘገዩበት ሰዓት ቅጣቶችን የምናስተናግድበት መድረክ ወይም ገጽ ነው። በገጹ መጀመሪያ የክፍያ ቅጣቶችን ዝርዝር የሚያገኙ ሲሆን እዚያም ውስጥ የክፍያውን ምክንያት፣ የተመኑን አይነት፣ መጠኑን፣ ክስተቱን፣ ሁኔታውን እንዲሁም እርምጃን የያዘ ክፍል ይገኛል። በእርምጃ ወይም አክሽን ባሩ ውስጥ ሁለት ዋና ዋና ተግባራቶች ይገኛሉ። አንደኛ ማስተካከያ። በዚህ ገጽ ላይ ከዚህ በፊት የተመዘገቡ ቅጣቶችን ማስተካከል የሚችሉ ሲሆን ከእነሱም ውስጥ የክፍያውን ምክንያት፣ የተመኑን አይነት ማለትም በፐርሰንት ወይም አንድ የሚከፈል መሆኑ፣ የክፍያውን መጠን፣ የክፍያውን የሚሄድበትን ቀናት እንዲሁም የክፍያውን ክስተት ማስተካከል ይችላሉ። ማስተካከያውን ሲጨርሱ ከስር ወደሚገኘው መረጃውን ሰንድ የሚለውን በተን በመንካት መረጃውን ማጽናት ይችላሉ። ሁለተኛ በጊዜያዊነት ማገድ። እዚህ ከዚህ በፊት የተመዘገቡ ቅጣቶችን ማገድ የሚችሉ ሲሆን በሚመጣላችሁ ማረጋገጫ ገጽ ላይ እንቅስቃሴውን በጊዜያዊነት አግድ የምትለዋን በተን በመጫን ማገድ ይችላሉ። ከዝርዝሩ በላይ መፈለጊያ ወይም ሰርች ባር የሚገኝ ሲሆን የሚፈልጉትን የቅጣት አይነት በክፍያው መደብ መፈለግ ይችላሉ። አዲስ ቅጣት ለማውጣት ከላይ በስተቀኝ በኩል የቅጣት ሕግ መዝግብ የሚለውን በመጫን ማውጣት ይችላሉ። ከጎን የሚመጣ ሰንጠረዥ የሚመጣ ሲሆን እዚህ ላይ የሚከተሉትን ይሙሉ። በቅድሚያ የክፍያ ምክንያቱን ያስገቡ። በመቀጠል የተመን አይነቱን ማለትም በፐርሰንቴጅ የሚከፈል ወይም በቋሚነት አንድ የሚከፈል ወይም ፍላት በማለት ይምረጡ። ከዚያም መጠኑን ወይም ዋጋውን ያስቀምጡ። በመቀጠል የክፍያ ቀናቱ ለምን ያክል ጊዜ እንደሚቆይ ያስቀምጡ። በመጨረሻም ክስተቱ በምን ያክል ጊዜ እንደሚደጋገም ያሳውቁ። ይህን ሲጨርሱ ከስር ወደሚገኘው የቅጣት ሕግ መዝግብ ወደሚለው በተን ወይም ቁልፍ በመጓዝ ምዝገባውን ማጠናቀቅ ይችላሉ።